ሰላም እንዴናችሁ ወድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት በቻናሌ ላይ ይዤላችሁ መጥቻለሁ። ለቻናሌም አዲስ ከሆናችሁም ይህን ቻናል ሰብስክራይብ ማድረጋችሁንም አትርሱ እያልኩ በቀጥታ ወደ መረጃዎቼ የማልፉናል። ዛሬ የማስመለከታችሁ ስለ ሊቨርፑል የዝውውር መረጃዎች ይሆናል። ሊቨርፑሎች የፌዴሪኮ ቼዜን ምትክ በማድረግ የሊዮንን ሜሊክ ፎፋና ለማስፈረም እንደዚሁ ፍላጎት እንዳላቸው ተገልጿል። ይህን ፈረንሳዊውን ወጣት ተጫዋች ለማስፈረም ሊቨርፑሎች ምናልባት በዚህ ክረምት እንደሚሰሩ እየተነገረ ይገኛል። ሁጎ ኤኪቲኬ በሊቨርፑል ዝርዝር ውስጥ ካሉ ተጫዋቾች ውስጥ መካከል አንዱ ነው። በቅርብ ቀናት ውስጥም እንዲሁ ንግግሮች ይጀምራሉ ተብሎ እየተነገረ እንደዚሁ ይገኛል። ሊቨርፑሎችም በቀጣይ የክሪስታል ፓላሱን የማል ተከላካይ ማርክ ጉሄን ለማስፈረም እየሰሩ ይገኛሉ። ይህን እንግሊዛዊውን የማል ተከላካይ ስፍራ ተጫዋች የሆነውን ማርክ ጉሄን ለማስፈረም ሊቨርፑሎች ጥረት እንደሚያደርጉም እየተነገረ ይገኛል። ክሪስታል ፓላሶችም ከተጫዋቹ ዝውውር እስከ 50 ሚሊዮን ፓውንድ ድረስ እንደሚፈልጉም እየተነገረ እንደዚሁ ይገኛል። ብራይተኖች የሊቨርፑልን አማካኝ ሃርቪ ኤሊዮትን ለማስፈረም 40 ሚሊዮን ፓውንድ እንደዚሁ ለማቅረብ ዝግጅታቸውን እየጨረሱ ይገኛሉ። ኮንሳ ወደ ሊቨርኩሰን የሚያደርገውን ዝውውር አጠናቋል። በ30 ሚሊዮን ፓውንድ የመጀመሪያ ክፍያና 5 ሚሊዮን እየታየ የሚጨምር እንደዚሁ ተስማምቷል። ሊቨርፑሎች መልሶ የመግዛት መብት ባለው ውል ላይም እንደዚሁ ማከተታቸው ተነግሯል። ውሉም እስከ ሰኔ 2031 ድረስ እንደሚቆይ እየተነገረ ይገኛል። ባየር ሙኒኮች የሊቨርፑልን አጥቂ ሉዊስ ዲያዝን ለማስፈረም ፉክክር ውስጥ እንደዚሁ ገብቷል። ጥሩ የክንፍ ተጫዋች እንዲሁ ይፈልጋሉ እና የጀርመን ቡድን እንዲሁ ኮሎምቢያዊውን አይናቸውን መጣላቸው እየተነገረ ይገኛል። ውድ የተከበራችሁ ተመልካቾች የሊቨርፑል የዝውውር መረጃዎችን በአጭሩም ቢሆን እኔ በረከት አስመልክቷችሁ በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።